ሰላም ጤና ይስጥልኝ ተመልካቾቼ ዛሬ ለየት ያለና ብዙዎቻችሁ የጠየቃችሁን ቪዲዮ ይዤላችሁ መጥቻለሁ። ወደ ዋናው ትምህርት ከመግባታችን በፊት አሁን የምታዩትን ቪዲዮ ስልኬ ላይ ስክሪን ሪከርድ እያደረኩ ነው ማሳያችሁ። ይህ ዘዴ እኔ የምሰራውን እንቅስቃሴ እያንዳንዷን ደረጃ በስክሪናችሁ ላይ በግልጽ እንድታዩ ይረዳችኋል። እናንተም እንደዚህ አይነት ትምህርታዊ ቪዲዮችን መስራት ከፈለጋችሁ በስልካችሁ ላይ ያለውን ስክሪን ሪከርድ በመጠቀም ትችላላችሁ። ዛሬ የምናየው ደግሞ አንድን የቁርአን ፎቶና ማራኪ አስቴቲክ የሆኑ ነፃ ቪዲዮችን በማቀናጀት እንዴት በካፕከት አማካይነት ውብ መንፈሳዊ ቪዲዮችን መስራት እንደምትችል ይሆናል። እናም ለቪዲዮዎች የሚያማምሩና መንፈሳዊ ድባብ ያላቸውን እዚህ ላይ ቁርአን አስቴቲክ ወይም ኢስላሚክ ባክግራውንድ ብላችሁ ብትፈልጉ በጣም የሚያማምሩ ምስሎችን ታገኛላችሁ። ፒክሰልስ ወይም ፒክሳቤ ከበስተጀርባ የሚታዩ ተንቀሳቃሽ ምስሎችን ወይም ቪዲዮ ደግሞ የቅጂ መብት ጥያቄ ወይም ኮፒራይት የሌለባቸው ከነዚህ ድረገጾች በነፃ አወርዳለሁ። MP3 ቁርአን ኔት ጥሩ ያልሆነ ጥራት ያለው የቃሪ ድምጽ ለማግኘት የምጠቀመው ዋናው ድረገጽ MP3 ቁርአን ኔት ነው። እዚህ ድረገጽ ላይ ሁሉም ቃሪዎችና ሱራዎች በተለያዩ የድምጽ ጥራቶች ማግኘት ይቻላል። ድምጾችን ወይም ባክግራውንድ ነሺዳ ወይም አምቢየንት ሳውንድ ለማግኘት የዩቲዩብ የድምጽ ላይብራሪ እጠቀማለሁ። ምስሎችን ይበልጥ ለማጥራት ደግሞ AI ኢንሃንሰር ወይም ፒክዊሽኮም ራንሻ ምናምን አንድ ጊዜ የምናገኘው ምስል ጥራቱ ዝቅተኛ ሊሆን ይችላል። ያንን ምስል ጥራት ለማሳደግ AI ኢንሃንሰር ድረገጾችን በመጠቀም ፊደላቱ በደንብ እንዲታዩና ቪዲዮ ፕሮፌሽናል እንዲመስል አደርጋለሁ። ብዙዎቻችሁ ምስሎችንና ድምጾችን ከየት እንደማገኝ ጠይቃችሁኝ እኔ በዋናነት የማገኘው ፒንተረስትን እና ፒክስለስን እጠቀማለሁ። ድምጾችን ደግሞ ጥራታቸውን በጠበቀ መልኩ ከኤምፒ3 ቁርአን አወርዳለሁ። ምስሎች ደብዛዛ ከሆኑብኝ ደግሞ በAI ጥራታቸውን አሳድጋለሁኝ። እናንተም በዚህ ድረገጾች ላይ የምትፈልጉትን ነገር ዳውንሎድ አድርጋችሁ ቲክቶክ ላይ በጣም የሚያማምሩ ቪዲዮዎች ይሰራሉ። በጣም ለትንሽ ደቂቃ ማለት ነው 60 ሰከንድ ነው መስለኝ። እና እነዛ ቪዲዮዎች የሚሰሩት በተለይ ከፒንተረስት ነው። ብዙውን ጊዜ ባክግራውንድ ቪዲዮ የሚወሰደው በጣም ያማምራሉ። ገብታችሁ ይሄ ነገር በብዛት ያው ጀማሪ ከሆናችሁ እንጂ ቀደም ያላችሁት ማሻአላ እኛንም ተስተምራላችሁ ማለት ነው። እስኪ የተሰራውን ቪዲዮ አብረን እንየው። ቢስሚላሂር ረህማኒር ረሂም يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعصى فرعون الرسول فأخذناه أخذا وبيلا فكيف تتقون إن كفرتم يوما يجعل الولدان شيبا السماء منفطر به كان وعده مفعولا إن هذه تذكرة فمن شاء اتخذ إلى ربه سبيلا إن ربك يعلم أنك تقوم أدنى من
ثلثي الليل ونصفه وثلثه وطائفة من الذين معك والله يقدر الليل والنهار علم أن لن تحصوه فتاب عليكم فاقرؤوا ما تيسر من القرآن علم أن سيكون منكم مرضى وآخرون يضربون في الأرض يبتغون من فضل الله وآخرون يقاتلون في سبيل الله